ዘመናዊ ኤአይ የተደገፈ የመሸጫና የመግዣ ፕላትፎርም ነው። የፕላትፎርሙም ስም ልዩ ገበያ ይባላል። በእውነቱ እስካሁን ካሉ ፕላትፎርሞች በጣም ለየት ያለ ኤአይ የተገጠመለት ፕላትፎርም ነው። እዚህ ጋር በቀላሉ ነጋዴዎች ምርቶቻቸውን መሸጥ የሚችሉበት ስቶካቸውን ወይንም ያላቸውን እቃ መቆጣጠር የሚችሉበት ብሎም ደግሞ ወደፊት አውጥተው ደግሞ ለሰዎች እንዲደርስ የሚያደርጉበት በጣም ዘመናዊ ፕላትፎርም ዌብሳይት ነው። እንግዲህ ልዩ ገበያ ዶት ኢቲ ይባላል። ስለዚህ እዛ ላይ ገብታችሁ ብታዩት ብዬ ሪከመንድ አደርጋችኋለሁ። በዛ ላይ ደግሞ በጣም የወደድኩት ሌላው ነገር በእንግሊዝኛ አለው፣ በአማርኛ አለው፣ ብሎም ደግሞ በአፋን ኦሮሞም አለው፣ ፕላስ ደግሞ በትግርኛም አለው። እንግዲህ አራት አይነት ቋንቋዎችን ሰፖርት የሚያደርግ እጅግ ዘመናዊ ዌብሳይት ነው። ፐርሰናሊ በጣም ወድጀዋለሁ። እንግዲህ ወደዚህ ስታዩት ፍሮንት ፔጁ በጣም ነው የሚያምረው። ቀላል ነው። በቃ ምንም ይሄን ያህል ከኖርማል ዌብሳይቶች ከዚህ በፊት ከምታውቁት በጣም የተለየ ነው። እዚህ ጋር ገበያ አለው። እዚህ ጋር ነጋዴ እስከሆናችሁ የምትገቡበት አለ። ይሄ ደግሞ ዋናው የዌብሳይቱ አስተዳዳሪዎች የሚገቡበት ነው። አለቀ። ሌላ ምንም ምንድነው የሚያወሳስብ ነገር የሌለበት ነው። እዚህ ጋር የምትፈልጉትን ነገር በአማርኛ፣ በእንግሊዝኛም ኢቨን በኦሮምኛም ጭምር ሰርች ማድረግ የምትችሉበት በትግርኛም ጨምሮም ደግሞ በሰርች የምታደርጉበት በጣም ዘመናዊ ነው። ከዛ አልፎ ደግሞ ሰርች የምታደርጉበትን ቦታ ራሱ መምረጥ ትችላላችሁ። ለምሳሌ መርካቶ አካባቢ ያለ ሰው ነጋዴ ከሆነ እዚህ ላይ የገባው እዚህ አካባቢ ያለውን ነው የምፈልገው ብለው መምረጥ ይቻላል። ባህር ዳር፣ ድሬዳዋ፣ መቀሌ ሁሉም እዚህ ውስጥ አለ። ስለዚህ እንደ ነጋዴ ጆይን ልታደርጉ ትችላላችሁ። እንደ ሻጭ እንደ ገዢም ደግሞ ጆይን ልታደርጉ ትችላላችሁ። ከዛ በኋላ እዚህ ጋር ሰርች ማድረግ ትችላላችሁ። እስካሁን እንግዲህ የገቡት እነዚህን ያክል ናቸው። ምንም አይነት ኮሚሽን የሌለበት ጀስት ሰብስክራይብ አድርገው መግባት ብቻና የፈለጉትን ያህል ፕሮዳክት መሸጥ የምትችሉበት ዘመናዊ ዌብሳይት ነው። እንግዲህ እዚህ ጋር ወደ ታች ስትወርዱ እዚህ ጋር ማስታወቂያ እንዲለቀቅላቸው ፊት ለፊት እንዲታይላቸው የፈለጉ ሰዎች የሚለቀቅላቸው ነው። ድርጅቶች የተለያዩ አይነት ድርጅቶች እዚህ ጋር ይመዘገቡና በዛ መሰረት ምርቶቻቸውን እዚህ ላይ ይለቃሉ፣ ያስተዋውቃሉ ማለት ነው። እንግዲህ እዚህ ጋር የተለያዩ አይነት ምንድነው የወቅቱ ምርቶች የሚለው ያው በአማርኛ ላይ ስለሆነ ነው። በእንግሊዝኛ ማድረግ ይቻላል። ኢቨን ምንድነው ከድርጅቱ ላይ ስቶካቸውንም ወይንም ኢንቬንተሪያቸውን ወይንም ይሄ መጋዘናቸውንም በዚህ ሶፍትዌር ስለሆነ የሚቆጣጠሩት እዛ ጋር ሲያልቅ እዚህ ጋር ላይቭ ለፐብሊክሊ የሚታይበት አይነት ነገር ሁሉ ተገጥሟል። which is እዛ ጋር እያለቀ ከሆነ እዚህ ጋር ቦታ አለ፣ እዚህ ጋር የለም፣ እዚህ ጋር እያነሰ ነው የሚለው ነገር ቀጥታ የሚታወቅበት ሁኔታ ስለሆነ ያለው በጣም ቀላል ያደርገዋል ማለት ነው። ግብይቱን በጣም ቀላል ያደርገዋል። ስለዚህ እዚህ ጋር የፈለግነውን ዋጋ አማርጠን መግዛት መሸጥ የምንችልበት በጣም ዘመናዊ ዌብሳይት ነው። ልዩ ገበያ ይባላል። እዚህ ጋር እንግዲህ ሪቴይለር ስትሆኑ ወይንም ይሄ ምንድነው ነጋዴዎች ስትሆኑ አሁን በአማርኛ ብናደርገው የነጋዴዎች ደንበኝነት እንግዲህ በእንደዚህ አይነት መንገድ ነው። አይ ዶንት ኖ እኔ እንጃ በጣም ይሄን ያክል ነገር ተጠቅማችሁ በኤአይ ተገጥሞለት በሚሰራ በእንደዚህ አይነት ፕላትፎርም እንግዲህ እዚህ ጋር እንደምታዩት 800 ብር ለጀማሪ ነጋዴ 800 ብር ብቻ ነው የሚከፍለው። ለፕሮ ነጋዴ የሚባል ሌላ በ2500 ብር አለ። ሌላው ደግሞ በ6000 ብር አለ። እዚህ ላይ እንግዲህ ይሄኛው በጣም ብዙ በቮይስ ጭምር ምንድነው ይሄ በድምጽ ወይንም በቴክስትም ጭምር ምንድነው ፕሮዳክቶቻቸውን ማስገባት ማስወጣት የሚችሉበት ዘመናዊ ነገር የተገጠመለት ሲሆን ይሄንን ያክል ክፍያ በወር ይከፍላሉ ማለት ነው። ስለዚህ የመረጣችሁትን ከዚህ ውስጥ መርጣችሁ ከሶስቱ መርጣችሁ ለመጀመር ቴስት ለማድረግ ከፈለጋችሁ ይቺ ቀለል ያለች ናት። ይቺኛዋን መርጣችሁ ከዛ ቀጥታ ድርጅታችሁን ታስገባላችሁ። ኮንታክት ፐርሰን እዛ ውስጥ ሀላፊነት የተሰጠው ማነው የሚለውን ታስገባላችሁ። ኢሜይላችሁን ታስገባላችሁ፣ ስልካችሁን እና ቦታው ደግሞ የት ነው እዚህ ውስጥ ከተዘረዘሩት ውስጥ የትኛው ነው የሚለውን ሌላ ከሆነም ደግሞ ሌሎች ሎኬሽኖችን ማስገባታችን ስለማይቀር ሌላም መምረጥ ትችላላችሁ። እዚህ ጋር ደግሞ ካታጎሪው ምንድነው? ለምሳሌ ጀነራል መርካንዳይዝ ነው፣ ኤሌክትሮኒክስ ነው፣ ፈርኒቸር ነው፣ ጆዌለሪ ነው ምንድነው የሚለውን እዚህ ጋር ትመርጣላችሁ።
ከዛ በላይ ክፍያ አማራጮቻችሁን ታያላችሁ ማለት ነው። እንግዲህ እዚህ ጋር የክፍያ አማራጭ ትራንዛክሽን አይዲው በእንደዚህ አይነት ከሆነ ይህንን ያክል ምናምን የሚለውን የሞር ኢትዮጵያን ቻናል የትኛው ነው እናንተ ፕሪፈራብል የሆነው የትኛው ነው የሚለውን መርጣችሁ በዛ መሰረት ለዚህ ሰብስክራይብ ታደርጓላችሁ ማለት ነው። ሰብስክራይብ ስታደርጉ ይህን ስትልኩት ወደኛ ሪኩዌስቱ ይመጣል። በቃ ወደ ፕላትፎርሙ ሪኩዌስቱ ይመጣል። እዛ አውቶማቲካሊ ምን ይሰጣችኋል? ምን ይላክላችኋል? ደንበኝነት እዚህ ጋር የምትገቡበት የፓስወርድ እና ዩዘር ኔም ይላክላችኋል ማለት ነው። ከዛ ቴስት እናደርግ እስቲ አሁን በአንደኛው እንግባና አሁን እዚህ ጋር ስትገቡ የነጋዴ ዳሽቦርድ እንግዲህ የሚለው ወይንም በእንግሊዝኛው ስትቀይሩት ሪቴይለር ፖርታል የሚለው ማለት ነው። እዚህ ጋር ስታዩት እዚህ ጋር ይሄ እንግዲህ የእናንተ እንደ ነጋዴ ሆናችሁ የምትቆጣጠሩበት ነው። እዚህ ጋር እቃዎች ዝርዝር አለ። ሁልጊዜ የሚገባ የሚወጣው አለ። አዲስ እቃ ማንሳት አዲስ እቃ መጨመር ስትፈልጉ ይህን ትነካላችሁ። ከዛ እዚህ ጋር ፕሮዳክቱን በአማርኛም በእንግሊዝኛም ታይትሉን ትሰጣላችሁ ወይም ርዕሱን ትሰጣላችሁ። ካታጎሪው ምንድን ነው የሚለውን ትመርጣላችሁ። ባርኮድ ኮድ ካለው ይሄንን ትሰጣላችሁ ወይም ደግሞ አውቶማቲካሊ ራሱ እየሰጠላችሁ እንዲሄድም ማድረግ ትችላላችሁ። ከዛ በኋላ ፕራይሱ ስንት ነው? አሁን ደግሞ ኦሪጂናል ፕራይሳችን ምን ያክል ነው? ቶታል ኢንቬንተሪ አሁን ላይ በክምችት ምን ያክል ብዛት አለ የሚለውን ትመርጣላችሁ። ከዛ በኋላ ቅርንጫፎች ያሉት የቱ ጋር ነው የሚለውንም መምረጥ ትችላላችሁ። ቅርንጫፍ ካለ ሌላ ቅርንጫፍ መጨመር ትችላላችሁ። እዚህ ጋር ደግሞ ከፈለጋችሁ ዲስክሪፕሽን ታስገባላችሁ በእንግሊዝኛ እና በአማርኛ ዲስክሪፕሽን ታስገባላችሁ ማለት ነው። በጣም በቀላሉ በቃ እንዴት ልላችሁ እንደምችል እራሱ አላውቅም። ለምሳሌ እዚህ ጋር ርዕሱን እንስጠው። በጣም በቀላሉ ርዕስ እንሰጣለን። እንግዲህ ይሄንን ስናደርግ ምንድነው ዲስክሪፕሽኑን እዚህ ጋር ታስገባላችሁ። ከዛ በኋላ ሰርች ታጎች ሰዎች ሰርች ሲያደርጓችሁ እንዲህ በምን ቃል እንዲጠቀሙ ነው የምትፈልጉት የሚለውን ማድረግ ትችላላችሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት እኔ አልጻፍኩም። ኦልሬዲ ምን አደረገልኝ? አውቶ ራይት ዲስክሪፕሽን አልኩት which is ኤአይ አለው ያልኳችሁ ጋር ነው። እንግዲህ እዚህ ጋር ኤአይ ስላለው አውቶማቲካሊ ጥራት ያለው ሶፋ ምናምን የተዘጋጀ ብሎ በእንግሊዝኛም በአማርኛ ማዘጋጀልኝ። ስለዚህ ይሄንን አውቶማቲካሊ ይሄን ያክል ብዛት አለኝ፣ ይሄኛው ሶፋ ይሄን ያህል ብዛት አለኝ ብዬ ምን ማድረግ እችላለሁ? መመዝገብ እችላለሁ። ኤአዩ እንዳይጽፍ ከፈለኩም ደግሞ ራሴ ምን ማድረግ እችላለሁ? ራሴ መጻፍ እችላለሁ ማለት ነው። ሌላው ኢሜጁን የፕሮዳክቱን ኢሜጅ አፕሎድ ማድረግ እችላለሁ ወይንም ደግሞ ቀጥታ በካሜራ ፎቶ እያነሳው እዛው ቶሎ ለመጨመርም እንዲመቸኝ በካሜራ ፎቶ እያነሳችሁ መቀጠል ትችላላችሁ። በጣም ቀላል ነው። ምርቱን በእንደዚህ አይነት መንገድ መዘገብ ነው። እዚህ ጋር እንግዲህ አዲስ የመዘገብ ነው። ሌላው እዚህ ውስጥ ምን አለ ካላችሁ እዚህ ውስጥ ሱቆች፣ ሌሎች አዳዲስ ቅርንጫፎች ካሉ እዚህ ጋር አዲስ ቅርንጫፍ ጨምር ብለህ ቅርንጫፉ ስሙ የት ነው፣ ቦታው የት ነው፣ ስልኩ እዛ ጋር ያለው ማን ነው የሚለውን ነገር በሙሉ እዚህ ጋር ታስገቡና ታደርጋላችሁ። እንግዲህ ዋና ማዕከላዊ ቅርንጫፍ እንግዲህ እሱ ኦልሬዲ ካለ ሌሎቹ ቅርንጫፎችን ካላችሁ በዚህ መንገድ መጨመር ትችላላችሁ። 3-4 ቅርንጫፍ ያለው የቦንዳ ቤት ይሁን ልብስ ቤት ይሁን ጫማ መሸጫ ይሁን ምንም ይህንን በቀላሉ እጅግ በጣም በቀላሉ መጠቀም ትችላላችሁ። ሌላው ኤአይ ተጠቅማችሁ ይሄን ያክል ፕሪሚየም ስትሆኑ ያው እዚህ ጋር ሰብስክሪፕሽኑ ፕሪሚየም መሆን አለበት ያንን ለመጠቀም። እዚህ ጋር እንግዲህ እንደምታዩት በድምጽ እንደፈለጋችሁ ይሄን ያክል ጨምር እያላችሁ ማዘዝ የምትችሉበት አይነት አካሄድ አለ ማለት ነው። ሌላው የባንክና የቴሌብር መረጃዎችን እዚህ ጋር ታስገባላችሁ። አሁን ኮመርሻል ባንክ አለኝ ይሄኛው ነው አካውንቴ፣ ቴሌብር አለኝ ይሄንን አካውንቴ ብላችሁ ማስገባት ትችላላችሁ። ሌሎች አካውንቶችም ካሉ እዚህ ጋር አድ አካውንት የሚለውን ብቻ ታስገባላችሁ። ሌላው የይለፍ ቃል ወይም ፓስወርዳችሁን መቀየር ምናምን ትችላላችሁ። አንደኛ የምንሰጣችሁን ፓስወርድ አውቶማቲካሊ እናንተ መቀየርና መጠቀም ትችላላችሁ። በቃ ይሄንን ሪፖርቱን በየቀኑ እያያችሁ በቀላሉ ሱቃችሁን ማስተዳደር ትችላላችሁ ማለት ነው። ከዛ ባለፈ ደግሞ እዚህ ጋር የምታስገቡት እቃ እዚህ ጋር ኢንቬንተሪ ላይ እዚህ ጋር ላይቭ ኢንቬንተሪ የሚለው ከላይ ያለው የክፍያ አማራጭ ያለው ነው። ከስር ግን ያለው ላይ በየጊዜው ፕሮዳክታችሁ ለማስታወቅ
ልክ በእንደዚህ አይነት መንገድ ይወጣላችኋል። ይሄ ደግሞ የበለጠ ለፕሮሞሽንም ይጠቅማችኋል ማለት ነው። ምክንያቱም ገዢ ሸማች ሲሆን አንድ ቦታ ብዙ አማራጭ ያለውን ማየት ስለሚፈልግ እዛ ጋር ጥሩ ተፎካካሪ እንድትሆኑ ያደርጋችኋል። በዚህ መንገድ እንግዲህ ልዩ ገበያ ዶት ኢቲ ልዩ ገበያ ዶት ኢቲ ወይንም ልዩ ገበያ ዶት ኢቲ ብላችሁ ጽፋችሁ ሰርች ማድረግ ትችላላችሁ። እሱን ዌብሳይት ውስጥ በመግባት እንደ ነጋዴም እንደ ሸማችም የፈለጋችሁትን ፕሮዳክት መግዛት መሸጥ ትችላላችሁ። በዋናነት አሁን ላይ ነጋዴዎች እንዲገቡ ስለምንፈልግ ነጋዴዎች ኢንተረስትድ የሆናችሁ ነጋዴዎች ኮንታክት ልታደርጉን በዚህም ደግሞ ሰብስክራይብ እያደረጋችሁ ልትገቡ ትችላላችሁ። ቅድም ባሳየኋችሁ በዚህ አማራጭ ማለት ነው። እንግዲህ ይህንን ሼር እናደርጋችሁ ብለን ነው። ኤኒ ፈርዘር ጥያቄ ካላችሁ ወይም ይበልጥ ጥያቄ ካላችሁ እዚህ ጋር በ0986929211 ልትደውሉልን ትችላላችሁ። ለአዲስ አመት እጅግ በጣም ዘመናዊ የሆነ ፕላትፎርም ይዘን መጥተናል። አብረን እንግዲህ ትልቅ ቦታ እንደርሳለን ብለን ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። በቃ